የኢትዮጵያ ጤና ባለሙያዎች ንቅናቄ ሁለት አጫጭር መግለጫ አውጥቷል። የመጀመሪያው መግለጫ ለኢትዮጵያ መከላከያ ሰራዊት ለክልልና ከምን ወደው ሙያና ከምን ወዳቸው ተገልጋዮቻችን የሚያርቀንን እርምጃ የምንወስድበት ጊዜ ተቃርቧል ሲል በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል። እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም። ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፍ አጥተን ነው የምንሰራው፣ ልጆቻችንን ጎድተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፍ አጥቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው።